በዓል ጊዜ የዘንባባ ዝንጣፊ እንይዛለን፣ ራሳችን ላይ እናስራለን፣ እጃችን ላይ እናስራለን፣ ጣታችን ላይ ቀለበት እናደርገዋለን። በሆሳዕናው ዕለት እስራኤል ዘሥጋ ለእግዚአብሔር ክብር የዘንባባ ዝንጣፊ ይዘው ምስጋና ስላቀረቡ ነው። በእውነት መጽሐፍ ቅዱሳዊ ነው፣ ወንጌል ነው። አትፈሩበት። ምን ይሄ ብቻ! እግዚአብሔር ደግሞ በቸርነቱ ለመንግሥቱ ክብር ቢያበቃን ገና በሰማይ የብርሃን ዘንባባ ይዘን ለአምላካችን ለእግዚአብሔር ክብር ምስጋና እናቀርባለን። በዚህ በራዕየ ዮሐንስ ምዕራፍ 7 ቁጥር 9 ጀምሮ በሰማይ ለእግዚአብሔር ክብር የተለዩ ሃይማኖታቸውን ያጸኑ ምግባራቸውን ያቀኑ ለንስሐ የሚገባ ፍሬ ያፈሩትን ቅዱሳኑን እንዲህ አድርጎ ያነሳቸዋል። የብርሃን ልብስ ለብሰው ይላል፣ የብርሃን መጎናጸፊያ ተጎናጽፈው የዘንባባ ዝንጣፊ ይዘው በእግዚአብሔር ዙፋን ፊት በበጉ ፊት ለእግዚአብሔር ምስጋና ያቀርቡ ነበር ይላል። በጉ ያለው የዋሁን በግ፣ ትሑቱን በግ፣ የቀራንዮን በግ፣ የእግዚአብሔርን በግ፣ የዓለምን ኃጢአት ያስወገደውና ያስተሰረየውን በግ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በሱ ፊት የሕይወት አክሊል ተቀዳጅተው የብርሃን መጎናጸፊያ ተጎናጽፈው በክብር ዙፋን ላይ ተቀምጠው ምግባቸው ምስጋናቸው ሆኖ ምስጋናቸው ምግባቸው ሆኖ እግዚአብሔርን ለዘላለም በመንግሥቱ እያመሰገኑት በክብር በሕይወት ይኖራሉ ነው ያለው። አምላካችን እግዚአብሔር በቸርነቱ ሁላችንን ለመንግሥቱ ክብር ያብቃል። ቅድስት ቤተ ክርስቲያን የሰማይ ደጅ ናት፣ የጸጋው ግምጃ ቤት ናት። ዛሬም እኛ የዘንባባውን ዝንጣፊ ይዘን አምላካችን እግዚአብሔርን እናመሰግነዋለን። እኛ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ልጆች በተለይ በበዓላቱ ነጩን ልብስ ለብሰን ነው ለክብሩ ምስጋና የምናቀርበው። አፋዊው ውጫዊ ልብሳችን ነጭ እንደሆነ ሁሉ እንዲሁ ውስጣችንንም ነጭ ያድርገው። ደስ ይላል። ከዚያም እንዲህ ሆነ። ንጽሐ ጠባያቸው ያላደፈ ሕፃናት እና ሕዝቡ ሆሳዕና በአርያም እያሉ ያመሰግኑት ነበረ። ሆሳዕና ለዳዊት ልጅ እያሉ ያመሰግኑ ነበረ። ቡሩክ ዘይመጽእ በስመ እግዚአብሔር እያሉ ይዘምሩ ያመሰግኑ ነበረ። ሆሳዕና የሚለው ቃል የጥንት አረማይክ ወይም የዕብራይስጥ ነው። ሆሽ አና ይለዋል። ሁለት ቃላት ናቸው። ምን ማለት ነው? አሁን አድን ማለት ነው። አሁን አቅና ማለት ነው። አባታችን ክቡር ዳዊትም ዘምሯል ይህንን ቃል አንስቶ ማለት ነው። ኦ እግዚኦ አድኅንሶ፣ ኦ እግዚኦ ሰርህሶ። ጌታ ሆይ እባክህ አሁን አድን፣ ጌታ ሆይ እባክህ አሁን አቅና እያለ ዘምሯል። በመዝሙር 117 ከቁጥር 24 ጀምሮ መመልከት ትችላላችሁ። እስራኤል ዘሥጋ ጌታ ሆይ እባክህ አሁን አድን፣ ጌታ ሆይ እባክህ አሁን አቅና አሉት። ምን ሲሉ ነው? ለጊዜው
እስራኤላውያን በሮማውያን ቅኝ ግዛት ስር ስለነበሩ ከሮማውያን አገዛዝ አድነን ከባርነት ቤት ነፃ አውጣን ማለታቸው ነው። አላወቁም አላስተዋሉም እንጂ እሱስ የመጣው ከዲያብሎስና ከሰራዊቱ እጅ ሊያድነን ነው። ከሲኦል ከባርነት ቤት ነፃ ሊያወጣን ነው። ከጨለማ ወደሚደነቅ ብርሃን ሊያሻግረን ነው። ከስራታችን ሊፈታን ነው። ቀንበራችንን ሊሰብር ነው። ወጥመዳችንን ሊበጣጥስ ነው። ታሪካችንን ሊለውጥ ነገራችንን ሊገለብጥ ነው። ነውራችንን ሊያንከባልል ነው። ግን አላወቁም። እነሱ ከምድራዊው አገዛዝ ከሮማውያን እጅ ነፃ አውጣን አሉ። ሆሳዕና ለዳዊት ልጅ ሆሳዕና